ትላንትና ቸርች ላይ ሰማሁትንና እንደ አዲስ የተማርኩትን ነገር ልንገራችሁ። ዮሴፍ የጌታው ሚስት ናንተኛ ማንም ሰው የለም በቤቱ አገልጋዮችም የለም ብላ ልብሱን ጨምድዳ ስትይዝ እምቢ ያለው የሸሸውና የመለጠው አብሯት ከመተኛቱ ከኃጢያቱ ከማመንዘር ወይም ደግሞ ከዝሙቱ ብቻ አልነበረ። ዮሴፍ በጊዜው እምቢ ያለው ኃጢያቱን ብቻ ሳይሆን ሁኔታውንም ጭምር ነው፣ የነበረውን እሳቤም ጭምር ነው። ማንም የለም አገልጋዮችን በቤት ስለሌሉ ባሌም ስለሌለ ማንም ሰው አያየንም ማንም አያየንም የሚለውንም ሐሳብ ጭምር። እሷ ጋር የነበረው እሳቤ ይሄ ነበር። እርሱ ግን የሚያውቀው እግዚአብሔር ሁሉን እንደሚያይ ነው። እሷ ማንንም አያየንም ስትል እርሱ ግን እግዚአብሔር ያያል ማየናል እያለ ነበር። ምን አለ መሰላችሁ እኔንም ጨምሮ ሁላችንም የዚህ ነገር ውስጥ አለንበት። ማንም አያየንም ብለን የምናደርገው ነገር አለ። ሐሳብም ሊሆን ይችላል። አንድ ነገር እንድታውቁ የምፈልገው ድርጊቱን ከማድረጋችን በፊት ድርጊቱን የምናደርግበት ሁኔታና ድባብ ይመቻችልናል። የሆነን ድርጊት ማቆም ከፈለግን መጀመሪያ ያንን ድርጊት ለማድረግ የሚያስችለንን ምቹ ሁኔታ መፍጠር ማቆም መቻል አለብን። ከዛ ባለፈ ደግሞ እግዚአብሔር ሁሉን ያያል የሚለውን ሐሳብ መክተት አለብን ጭንቅላታችን ውስጥ። መጽሐፍ ቅዱስ እግዚአብሔር አይዘበትበትም ይላል። አናላግጥበትም፣ እንደ ሰው አይደለም። ማንም ያላየኝን ነገር ሜቢ ከሰው ልደብቆ እችላለሁ፣ ከቤተሰቦቼ ከጓደኞቼ ልደብቆ እችላለሁ። ምክንያቱም ሰው አይኑ እስከፊት ድረስ። እግዚአብሔር ግን ሁሉን ያያል፣ ሐሳብን ጨምሮ በፊቱ ሁሉ ግልጥ ነው። በድብቅ የምናደርጋቸው ነገሮች ሳናስበው የወደፊት ህይወታችን ላይ ደርሶ ጉዳት ያደርሱብናል። በድብቅ ስላደረግነው ጉዳቱም ድብቅ ነው። ስለዚህ ለሰዎች መናገር ያቅተናል። መጽሐፍ ቅዱስ ሁለት ቦታ ላይ ይህንን ይነግረናል። አንደኛው ገላትያ 6:7 ላይ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ይላል። ሁለተኛው ደግሞ ምሳሌ 6:27 ነው። በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ስለዚህ ሜቢ ዛሬ ላይ ቀላል የሚመስለን ነገር ሳናስበው ነገ ላይ በጣም ብዙ ክፋት ሊያመጣብን ይችላል። ስለዚህ ዛሬ ከባድ ሊመስል ይችላል። ነገር ግን ነጋችሁን በማሰብ አንዳንድ ነገሮችን እናቁም። ስፔሻሊ ደግሞ ለሰዎች መናገር የሚከብደንና የሚያሳፍረንን ነገሮች። ስንጠየቅ ለመናገር የሚያሳፍረን ድርጊቶችንና ቦታዎች ላይ አንገኝ። በእንደዚህ አይነት ሁኔታ ውስጥ አልፋችሁ ዛሬ ላይ ህይወታችሁ ላይ ጉዳት ያመጣባችሁ ሰዎች ካላችሁ ልምዳችሁን ብታካፍሉን ደስ ይለናል። ይህን ቪዲዮ ስቲች አድርጋችሁ የእናንተን ተሞክሮ ንገሩ።